በጣም የሚገርም ነገር ልንገራችሁ። ስለዚህ ሰውዬ አብዛኞቻችሁ ይህንን ታሪኩን ታውቁታላችሁ ብዬ አላስብም። ግራንድ ካርደን ይባላል። እንግዲህ በሽያጭ ኢንዱስትሪ ላይ በሽያጭ ስራ ላይ የተሰማራን ሰዎች በሪል ስቴት ሊሆን ይችላል፣ በመኪና ሽያጭ ሊሆን ይችላል፣ በተለያዩ የኮስሞቲክስ የፋብሪካ እቃዎች ሽያጭ ላይ ለተሰማራን ሰዎች በጣም ኢምፖርታንት የሆነ ቶፒኮችን ስለሚያነሳው ስለዚህ ግራንድ ካርደን የተባለ አንድ ትልቅ ሰው ልንገራችሁ። ግራንድ ካርደን እንግዲህ በ1958 ዓመተ ምህረት ነው የተወለደው። ታሪኮች እንደሚናገሩት ማለት ነው። ሰው ግራንድ ካርደን በዚህ ሰዓት ላይ በሞቲቬሽናል ስፒች እንዲሁም ደግሞ ስለ ሴልስ እንዲሁም ስለ ሊደርሺፕ ስለ ትላልቅ ቢዝነስ ኦን ማድረጎችን በጣም በብዙ ቦታዎች እየዞረ የሚያስተምር በጣም ትልቅ ኢንተርፕረነር ሆኖ ማለት ነው። ግን እንደዚህ አይነት ቦታ ላይ ከመድረሱ በፊት ስለነበረው ታሪኮች አንዳንድ ነገር ልንገራችሁ። ግራንድ ካርደን እንግዲህ እንደነገርኳችሁ በ16 ዓመቱ የነርቭ ችግር ያጋጥመዋል። ያ የነርቭ ችግር